ይህ የምትመለከቱት የፑማ ዝርያ አንድ ስህተት ሊሰራ እየመጣ ነው። ከፊት ለፊቱ የተኩላ ልጅ ብቻውን ያለ ሕፃን አለ። እናም እንደምትመለከቱት ድንገት ጉብ ይለውና ይነክሰዋል። እናም ሕይወቱን ይነጥቃል። የሚገርመው ነገር ይህ ፑማ የተኩላውን ልጅ የነከሰው የገደለው ሊበላው አይደለም፣ አውቆ ነው። እናም ጥሎት ሄደ። ግን ይህን ነገር የተኩላ ዝርያዎች ይመለከታሉ። እናም አሁን ወደ በቀል ውስጥ ለመግባት አሰሳ ጀምረዋል። ፑማውን ሊያጠቁት፣ የሞተውን ልጃቸውን ሊበቀሉ። እናም ሳይታሰብ ግን ይህ ፑማ አንዱን ተኩላ ያጠቀዋል ብቻውን ጠብቆ ከዛፍ ላይ ድንገት ጉብ ብሎ። እናም ፍጥጫው ቀጠለ። አንድ ለአንድ ግን ፑማ ጠንካራ ነው። ተኩላውን መርታት ይችላል። እናም ተኩላው ይከብደዋል። ፍልሚያው ተጧጡፏል። ግን ሌሎች ተኩላዎች ለዚህ እየደረሱለት ነው። እናም ፑማውን ለማጥቃት ሲዘጋጁ ይህ ፑማ ግን ብቻውን እነዚህን መጋፈጥ እንደማይችል አውቆ ሩጫውን ያቀጥነዋል። የመኖርና ያለመኖር ትርጉም፣ የህይወት ፍጥጫ፣ አስደናቂው ትዕይንት በፑማና በተኩላዎቹ። ፑማው ያመለጠ ይመስላል። በለስ ቀንቶታል። ነገር ግን ቀኑ መሸና ነጋ። እኚህ ተኩላዎች የልጃቸውን በቀል ሳይበቀሉ እንቅልፍ አልተኙም። ድጋሚ አሰሳ ጀመሩ። እናም ከርቀት ፑማውን ተመለከቱት። አሁን ነው ትክክለኛው ሩጫ የሚጀምረው። ብቻውን ከበውታል። ፑማው ደንግጧል። የሰራው ስህተት ትክክል እንዳልሆነ የገባው ይመስላል። እናም ያለው አማራጭ ለማምለጥ ቦታ መፈለግ ነው። ነገር ግን እነዚህ ተኩላዎች በበቀል ስሜት ሆነው ሊፋቱት አልቻሉም። አሁን መነካከስ ጀመሩ። በየአቅጣጫው እያጠቁት ነው። ፑማው የተዳከመ ይመስላል። አስፈላጊ ስህተት ነበር የሰራው። ምክንያቱም መብላት ሳይፈልግ ነው ልጁን ቀጥታ ገድሎ ሄደው። ይህ ደግሞ ዋጋ ያስከፈለው ነው። አሁን የደከመ ይመስላል። አልቻለም። አቅሙ ዝሏል። ሰውነቱም ተነካክሷል። በመጨረሻም እጅ የሰጠ ይመስላል። ፑማው ተሸነፈ። መጀመሪያም ስህተት ነበር የሰራው። አንዳንዴ በቸልተኝነት የምናደርጋቸው ትንኮሳዎች ለሕይወታችን ፍጻሜ ይሆናል። ሕይወቱ ተነጠቀች። እንደምትመለከቱት የፑማና ተኩላ ትንቅንቅ የእንስሳት ሕግ ነው። ሰላም ሁኑ።